عليكم السلام ورحمة الله وبركاته. أنا عندي ጥያቄ ብቻ ነው ያለኝ። السلام عليكم ورحمة الله وبركاته. ይሰማል? እሺ አለይኩም ሰላም። ከታች ማለት ነው ኢሳ አለይሂ ሰላም እስልምናን ተቀብሎ ነው ወይ ደግሞ ኢሳ ሲባል ሰለሞ ነው እስልምና መቼ ነው የመጣው ብላ ጠይቃ ነበር። ኢሳ አለይሂ ሰላም ከእስልምና ሃይማኖት አስተማሪዎች ነብያቶች መካከል አንዱ ነብይ ነው። ክርስትና የሚባልን ሃይማኖት ኢሳ አለይሂ ሰላም ወይንም ኢየሱስ በፍጹም አላስተማረም። የትም ቦታ ላይ ክርስቲያን ሆኖ ብሎ ጥሪ አላደረገም። ይታቻል ክርስቲያን ሆኖ ብሎ ጥሪ አላደረገም፣ አላስተማረም። ለአንድና ብቸኛ ለሆነው ፈጣሪ ታዛዥና ተገዥ ሆኖ ብሎ ነው ያስተማረው። እርሱም እንዲሁ ኢየሱስ እንደ መጽሐፍ ቅዱስ ለአምላኩ ይገዛ ነበር፣ ይሰግድ ነበር፣ ይጸልይ ነበር፣ ይለምን ነበር፣ ያመሰግን ነበር፣ እያለቀሰ እንባውን እያጀራ በጣም ይገዛ ነበር አምላኩ። ይህ የሙስሊም ባህሪ ነው። ገብታችኋል አይደል? ይህ ነው። እሺ ነብያቶች ሰለሙ ተብሎ አይገለጽም። ከመጀመሪያው ጀምሮ አላህ ሱብሓነሁ ወተዓላ ከክህደት መንገድ ጠብቆ ነው ያዘጋጃቸው። ለሰው ልጆች አርአያ የሚያደርገውን አካል በክህደት መንገድ ላይ አያስቀምጠውም አላህ በፍጹም። ነብያቶች ከመጀመሪያው ጀምረው በፍጹም በጣዖት አምልኮ ላይ አያደርጋቸው። ያ ነው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ ነው አምላክ አላህ ሱብሓነሁ ወተዓላ መልአኩ ጅብሪል ዐለይሂ ሰላም ልኮ ገና 3 ዓመት ምናምን አካባቢ ላይ ያሉ ጅብሪል ዐለይሂ ሰላም ተልኮ ቀልባቸውን እንደዚህ ቀዶ ልባቸውን እንደዚህ ቀዶ ቀልባቸውን አወጣና በዘምዘም ውሃ ጽድት አድርጎ አጠበው። ከጀነት በሆነ የወርቅ ጥስት ይዞ መጥቶ ከዛ በኋላ ምን አለ? هذا حظ الشيطان منك يا محمد አላቸው። ሙሐመድ ሆይ ሰይጣን በአደም ልጆች ላይ ሊኖረው የሚችለው እድልና እጣ እነሆ ባንተ ላይ እንዳይኖር ዘንድ ተነስቷል ብሎ ጣል አደረገው። ከልባቸው ላይ ጥቁር ደምን መንጭቆ ማለት ነው። የሰይጣን እድልና እጣ እነሆ ካንተ ላይ ተነሳ አላቸው። መቼ? ገና ህፃን ሳሉ፣ ገና ጨቅላ ሳሉ ማለት ነው። ከልጅነታቸው ጀምሮ ሰይጣን የሚያሰራቸው የክህደትና የኃጢአት አይነቶች ከእርሳቸው ላይ ተነስቷል። ኃጢአትንም ክህደትንም አላደረጉም በፍጹም አለይሂ ሰላቱ ወሰላም። እሺ እና ነብያቶችን አላህ ሱብሓነሁ ወተዓላ ከክህደት ጠብቋቸዋል። ስለዚህ ከጊዜ በኋላ ሰለሙ ተብሎ አይደለም የሚገለጸው። ገብታችኋል? እሺ ሁም ሙስሊሚን አስለን ነቢዩላህ ዒሳ በፍጹም ክርስትና የሚባልን እምነት አላስተማረም፣ እስላምን ነበር ያስተማረው። ወኢዝ አውሐይቱ ኢለል ሐዋርይይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃልን ባስተላለፍኩ ጊዜ በዒሳ በኩል አላህ ያስተላለፈውን ቃል ነው። ምን አለ? አን አሚኑ ቢ ወቢረሱሊ፣ በእኔ በአላህ እመኑ በመልእክተኛዬም እንዲሁም እመኑ አልኳቸው አለ። ቃሉ አመና ወሽሀድ ቢአንና ሙስሊሙን፣ እነሆ በአላህ አምነናል በመልእክተኛውም ተቀብለናል፣ ነቢዩላህ ዒሳ እንደ ነቢይ ተቀብለናል አሉ። ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ስለዚህ ነቢዩላህ ዒሳ እስልምናን ያስተማራቸው። እሺ ጥያቄ ያለው ካለ ይቀጥል። ሆሶ በዚህ ላይ ከዚህ ሳንወጣ አሁን የቀደም ለምሳሌ የመጀመሪያ በኪታቦችም በነቢያትም በመላእክትም ይመኑ ይሉናል አይደል? በእንትን ላይ እሺ አሁን ጥያቄ አንዳንድ ጥያቄ የምነሳለ በእኛ ዙሪያ ላይ እናንተ እሺ ኮሜንት ላይ እህታችን ኤፊ አግቡኝ በአላህ እያለች ነው። ሁሉም ሰው ነው የሚያገባሽ? አንድ ሰው ነው እንጂ አግቡኝ በአላህ። እሺ ምን አልክ ወንድማችን? አው እነዛ እንትን አንዳንድ ጥያቄ የሚነሳለና ጥያቄው ምንድነው? ለምሳሌ በቀደም በኪታቦችን በፊት የነበሩትን በእነሱ እንድታምኑ ታዛቸዋል። ግን የት አሉ እነሱ ኪታቦች ብሎ አንዳንድ ጥያቄ እንስበናል። ለዛ ምን ትላለህ? ኦኬ ኪታቡን ፈልጋችሁ አምጡ መቻለን ቅዱሳኖችዬ የት አሉ? ቁርአን አምጡ ኮመረዳታች ነው። ወላሂ ላዚም በጣም ያስቁኝ። አላህ ሱብሓነሁ ወተዓላ ያን ኪታብ ፈልጋችሁ አምጡ ብሎ አላዘዘንም እኮ። ዒሳ አለይሂ ሰላም እንጂልን እንደሰጠው እመኑ ነው ያለን። ለሙሳ አለይሂ ሰላም ተውራት እንደሰጠው እመኑ አመነን خلاص። ይዳን ኪታብ ፈልጋችሁ አምጡ ብሎ አላለንም እኮ። ማከለፈን አላሁ ቢዛሊክ። ቁርአኑ ላይ እንደዛ የሚል ቃሉ ራሱ ሽታ የለም። በራሳቸው ይፈጥሩና አምጡ መጽሐፉን። አላህ ሱብሓነሁ ወተዓላ ተቆራለን
የለም እንደዛ የሚል በቃሉ ላይ እነ አላህ ስብሐነሁ ወተዓላ ለሙሳ ተውራትን እንደሰጠው አምነን መቀበል ነው። ለዒሳ ኢንጂልን እንደሰጠው አምነን መቀበል ነው። ገብታችኋል አይደለ? ይህ ነው። እሺ ደግሞ ያን ነገር ካላየነ አናምንም ካሉ በጣም ጥሩ። አብርሃም ነብይ መሆኑን ታምናላችሁ? አብርሃም የሚባል ሰው መኖሩን ታምናላችሁ ወይ በሏቸው። አዎ እናምናለን ይላል። ሳታይ እንዴት አመንክ በሏቸው። አለቀ። አይን ፍጥጥር ስግጥ ይያዛል። ካላየሁኝ አላምንም ከተባለ እምነታቸውን ሁሉ ሸምጥጠው ሊክዱ ነው። ኢየሱስ የሚባለው መኖሩ እንዴት አመናችሁ? አይታችሁ ነው ያመናችሁት? አይደለም። ታዲያ እንዴት አመናችሁት? ተጽፎ ተሰጥቶን። ታዲያ ልክ እንደዚህ ነው። ስለዚህ ተውራትና ኢንጂል ስንልም አላህ ሱብሓነሁ ወተዓላ ተውራትና ኢንጂል የሚባሉ መጽሐፍቶችን ለነቢያቶች አውርዶ እንደነበረ በዚህ በቁርአን ላይ ገለጸልን፣ ነገረ። ይታቻል። ይሄ ካላየን አናምንም የሚለው ልክ እንደዚህ እምነት አልባ የሆኑ አካሎች አሉ አይደለ? አምላክ መኖሩ እንዴት እናምናለን ስላላየን ብለው የእነዚያን አካሄድ እየሄዱ እስልምና ላይ ስህተት እናወጣለን ብለው እምነታቸውን ሸምጥጠው ክደው ምንድናቸው እነዚህ እምነት አልባ የሆኑ ሙልሂድ ይባላሉ በአረበኛ። የእነሱ መንገድ የሚከተሉ ሰዎች ሊሆኑ ነው። ሱብሃንአላህ። እና አጠቃላይ አላህ ስብሐነሁ ወተዓላ ተውራትን እንዳወረደ ኢና አንዘልነ ተውራት ይላል። እኔ ተውራትን አወረድኩኝ ይላል። ኢንጂልን እንዳወረደ ወአተይናሁል ኢንጂል ይላል። ለዒሳም ኢንጂልን ሰጠሁት ይላል። በዚህ ማመን ግዴታ ነው፣ እናምናለን። አልኢማን ቢላሂ ወመላኢከቲሂ ወኩቱቢሂ፣ በአላህ ማመን፣ በመላእክቶቹ ማመን፣ በመጽሐፍቶቹ ማመን። እሺ በመቀጠል ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ለመጀመሪያ በቁርአን ለመጀመሪያ ሙስሊም ሆንኩኝ የሚለውን ነገር እስልምና ከእሳቸው እንደተጀመረ ደግሞ ሀሳብ በዚህ ያነሳሉ። እሳቸው እንደመሰለ እስልምና በእሳቸው ተጀመረ የለም እኮ ወንድም፣ ይኳን ተመረዳት የምትችለው ለመጀመሪያ ታዘዝኩኝ ሙስሊም እንደሆንኩኝ የሚል ሀሳብ አለ መሰለኝ። በእኛ ላይ ስንት ጥያቄ ያነሳሉ እነሱ እኮ አለ ምን ያለ እሱ ላይ ወእምርቱ አን አኩነ አወለል ሙስሊሚን፣ የሙስሊሞች መጀመሪያ እንደሆን ታዘዝኩኝ አሉ። የእስልምና ሃይማኖት ጀማሪ እንደሆን ታዘዝኩኝ አይደለም ያሉት። ገብቷል አይደለ? የሙስሊሞች መጀመሪያ ያሉት በጊዜው ከተላኩላቸው ህዝቦች የመጀመሪያ ሙስሊም እንዲሆኑ ታዘዙ ነው፣ ሌላ አይደለም። ገብቷል አይደል? የአምላክን ትእዛዝ በመታዘዝ ላይ መጀመሪያ ቀዳሚ እንደሆን ታዘዝኩ እያሉ ሁሉም ነብይ ለየዘመኑ ለተውልዱ ሁሉ የመጀመሪያ አማኝ ነው፣ የመጀመሪያ ቀዳሚ ሙስሊም ነው። የመጀመሪያ ላይ አምላክን ትእዛዝ የሚቀበለውና የሚተገብረው ማን ነው ብዬ ብጠይቃችሁ ነብያቶች ናቸው ነው የምትሉት። ስለዚህ ሁሉም ነብይ ለየዘመኑ የመጀመሪያ ሙስሊም ነው። ሙሳ ለምሳሌ ሱረቱል አዕራፍ ላይ ምን አለ? ወአና አወሉል ሙእሚኒን ይላል። እኔ አማኞች መጀመሪያ ነኝ አለ። ኦኬ ኢብራሂም ከሃዲ ነበር ማለት ነው ከቁርአኑ አንቀጽ የምንረዳው? እንደነዚህ ክርስቲያኖች ከእርሱ በፊት እነ ኑህ ከሃዲ ነበሩ ማለት ነው? እኔ መጀመሪያ አማኝ ነኝ ስላለ ሙሳ በፍጹም አይደለም። ነገር ግን ከተላከለት ህዝብ አንፃር የመጀመሪያ አማኝ ነኝ ቀዳሚያቸው ነኝ እያለ ነው። አሁን ነብይ ነው የሚቀድመው የአምላክን ትእዛዝ በመቀበልና በመተግበር ላይ። ስለዚህ እኛን የቀደመን ማን ነው ከተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። አምላክ እርሳቸውን ጠራ። ከዚያ በኋላ እንደገና እኛን እንዲጠሩ አዘዛቸው። ማን የቀደመን ይሄንን እስላምን በመቀበልና በመተግበር ከተባለ ለኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ለዒሳ ህዝቦችስ ማን ነው? ዒሳ ነው የቀደማቸው። ለሙሳ ህዝቦችስ ሙሳ ነው የቀደማቸው። ስለዚህ ይሄ ለማለት ነው። እሱ ተአምረኛ ግመል የተላከችው የማን ህዝቦች ላይ ነው ይላል። ተአምረኛ ግመል የተላከችው ነቢዩላህ ሷሊህ ዐለይሂ ሰላም ነበር። ሷሊህ ዐለይሂ ሰላም ከአረብ ነቢያቶች መካከል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሷሊህ፣ ሁድ እና ሹዐይብ እነዚህ ከአረብ ነቢያቶች ናቸው ብለው ገልጸዋል። እስራኤላውያን ብቻ አይደለም አላህ ሱብሓነሁ ወተዓላ ሲልክ የነበረው ከዓለሙ ህዝብ ሁሉ ልኳል። ለናሙናነት ያክል ተብሎ እነዚህ በቁርአንና በሐዲስ ላይ የተነገሩ ሙስሊሞች ናቸው፣ በጣም ሙስሊሞች እና ከነዚህ በላይ ነው ነብያት የተላከው። ስለዚህ እነዚህ 25 ብቻ አይደሉም። ወረሱለን ቀድ ቀሰስናሁም ዐለይከ ሚን ቀብል ወረሱለን ለም ነቅሰስሁም ዐለይከ፣ ከመላእክተኞች የተረኩልህ አሉ ያልተረኩልህም ብዙ አሉ ሙሐመድ እያለ ይናገራል። ስለዚህ ከሁሉም ማለት ተልኮ ያኔ ልጨርስ አንዴ። ነብዩላህ ሷሊህ ዐለይሂ ሰላም በጣም የሚገርም ተአምር ነው ያሳቸው። ህዝቦቻቸው ነብይነትህን አምነን እንድንቀበል ከፈለክ ከዚህ ከምናየው ከትልቅ ቋጥኝ ድንጋይ ህይወት ያላት ግመል እንድትወጣ አድርጋሉት።
ብዙ ጊዜ ህይወት ያለውን ነገር ፈጠረ ለማለት ነብዩላህ ዒሳ ይጠቀማሉ። ምንድነው የሚለው? ከጭቃ የወፍ ቅርጽ ሰርቼ ከዛ መፈልባታለሁ ወፍም ትሆናለች ይላል። ወፍን ፈጥሯል ብለው ያጨረብራሉ።